ሰላም ክቡራትና ክቡራን ቻናል ቤተሰቦች እንዴት ናችሁ? ዛሬም እጅግ ወሳኝ በሆነ የህግ ምክርና ትንታኔ ተመልሻለሁ። የስጦታ ውል ይፍረስልኝ የይርጋ ጊዜ ስንት ዓመት ነው? አንድ ስጦታ ሰጪ ለስጦታ ተቀባይ በተለያዩ ምክንያቶች ስጦታ ከሰጠ በኋላ ይህ የስጦታ ውል እንዲፈርስ ቢፈልግና የይፍረስልኝ ጥያቄ ቢያቀርብ የይርጋ ጊዜው ስንት ዓመት ነው የሚለውን የተለያዩ የስጦታ አይነቶችን በማንሳት አንድ ባንድ በዝርዝር በቀላል አቀራረብ ወደናንተ ማድረስላችሁ ነው የሚሆነው። ለዚሁ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እስከ መጨረሻው ድረስ እንደተከታተሉ እጋብዛለሁ። እንግዲህ ወደ ቻናል ቤተሰቦች የተለያዩ ስጦታ ሰጪዎች ስጦታ ከሰጡ በኋላ የሆነ ንብረት ለስጦታ ተቀባይ ስጦታ ከሰጡ በኋላ በተለያዩ ምክንያቶች እንዲፈርስ ይፈልጋሉ። ይሄን አቤቱታቸውንም እንግዲህ ለፍርድ ቤት ሲያቀርቡ ይስተዋላል። የስጦታ ውል በተለያዩ ምክንያቶች ሊፈርስ ይችላል። የስጦታ ውል ከሚፈርስባቸው ምክንያቶች መካከል ስጦታ አድራጊው በድህነት ላይ የወደቀ ከሆነ የተለያየ እሱን ለመጦር ለመንከባከብ በሚል ስጦታ ተቀባይ ውል ይገባና ስጦታ ተቀባይ ባለመጦሩ ባለመንከባከቡ ምክንያት ስጦታ አድራጊው በድህነት ላይ የወደቀ ሲሆን ይሄ የስጦታ ውል ሊፈርስ ይችላል። እንዲሁም ደግሞ በስጦታ አድራጊው ስጦታውን ሲያደርግ የፍቃድ ጉድለት ካለ በማስገደድ እንዲሁም በተለያዩ ጫናዎች አማካኝነት ስጦታ አድራጊው ለስጦታ ተቀባዩ የስጦታ ውል ከፈጸመ ይሄ የስጦታ ውል ሊፈርስ ይችላል። እንዲሁም ደግሞ ውሉ ሲደረግ የስጦታ አድራጊው የችሎታ ማነስ ከነበረበት የስጦታ ውሉ ሊፈርስ ይችላል ማለት ነው። እንግዲህ የችሎታ ማነስ ማለት ውድ የቻናል ቤተሰቦች አንድ ሰው 18 ዓመት እና ከዛ በላይ ካልሆነው የተለያዩ ህጋዊ ውሎችን መፈጸም አይችልም። የስጦታ ውልም ያው አንዱ የውል አይነት ስለሆነ የስጦታ ውል ማድረግ አይችልም። ስለዚህ የችሎታ ማነስ ስላለበት እንዲፈርስ መጠየቅ ይችላል። እንዲሁም ደግሞ የአእምሮ ጉድለት ካለበት ይሄም ስጦታን ለማፍረስ አንዱ ምክንያት ሊሆን ይችላል ማለት ነው። እንዲሁም ደግሞ የውሉ ህጋዊና ሞራላዊ አለመሆን፣ አንድ ውል ህጋዊ ሊሆን ይገባል፣ ሞራላዊ ሊሆን ይገባል። የህዝቡን የሰውን ሞራል የሚጣረስ ከሆነ ህጋዊ ካልሆነ ይሄ የስጦታ ውል እንዲፈርስ ማቅረብ ይቻላል። ይህ ብቻ አይደለም። እንግዲህ የስጦታ ውሉን ሲያደርግ ስጦታ አድራጊው የመንፈስ ጫና ከደረሰበት የመንፈስ ጫና ካለ በአክብሮት ሊሆን ይችላል። በተለያዩ ምክንያቶች ለምሳሌ ልጅ ለአባቱ ልጅ ለንስሐ አባቱ ሊሆን ይችላል። ለተለያዩ ለሚያከብራቸው ሰዎች የመንፈስ ጫና ካለበትና ይሄን የስጦታ ውል የሚያደርግ ከሆነ በእነዚህ ምክንያቶች የስጦታ ውል ሊፈርስ ይችላል ማለት ነው። እንግዲህ ወደ ቻናል ቤተሰቦች እንግዲህ የስጦታ ውል ይፈጸምልኝ የይርጋ ጊዜን በተመለከተ ሁለት አይነት ጉዳዮች አሉ። እንግዲህ ለስጦታ ውል መፍረስ ምክንያት የሚሆኑ ሁለት አይነት ጉዳዮች አሉ። አንደኛው ጉዳይ እንግዲህ በፍትሐብሔር ህጋችን አንቀጽ 2439 እና 2441 ንዑስ አንቀጽ 1ን አጣምረን በማንበብ በምናገኘው ትርጉም መሰረት የመንፈስ መጫን ካለ ነው። ይሄ አንዶ ኢንፍሉዌንስ ይለዋል እንግሊዘኛው። ይሄ ማለት ምን ማለት ነው? እንግዲህ ቅድም እንደነገርኳችሁ ልጅ ለአባቱ ስጦታ ሲያደርግ እንግዲህ አባት በመሆኑ የመንፈስ ጫና ደርሶበት ሊሆን ይችላል። የተለያዩ የሚያከብራቸው ሰዎች ኖረው በመንፈስ ጫና አማካኝነት ያን ስጦታ ተገዶ በመንፈስ ጫና አማካኝነት የሚያደርግ ከሆነ ራሱን የቻለ የይርጋ ጊዜ አለው። ይሄን ስጦታ የሚያፈርስበት የይርጋ ጊዜ አለው። እንዲሁም ደግሞ በሁለተኛ ደረጃ ሁለተኛው ለስጦታ ውል መፍረስ ምክንያት የሆነው ጉዳይ ከዚሁ ከመንፈስ ጫና ውጪ የሚደረጉና ያሉት ምክንያቶች በሙሉ በሌላ መደብ በመመደብ ሌላ ጉዳይ ናቸው ማለት ነው። ይህንን በተመለከተ እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተለያዩ አስገዳጅ ትርጉሞችን ሰጥቶባቸዋል። ከመንፈስ ጫና ጋር በተገናኘ በግልጽ የፍትሐብሔር ህግ ቁጥር 2439 2440 ጀምሮ እንደምናገኘው የስጦታ ውል የተደረገው በመንፈስ ጫና በመሆኑ የስጦታ ውል ይፍረስልኝ የሚል ከሆነና የይርጋ መቃወሚያ በሌላኛው ወገን ከተነሳ የይርጋ ጊዜው የፍትሐብሔር ህጉ በግልጽ በመንፈስ ጫና የተደረገ የስጦታ ውል 2 ዓመት ነው በማለት የደነገገ በመሆኑ የይርጋ ጊዜው 2 ዓመት ነው ማለት ነው። ስለዚህ በመንፈስ ጫና ተደረገ የስጦታ ውል ይፍረስልኝ ብሎ ለፍርድ ቤት የሚያቀርብ ስጦታ አድራጊ ይህን የስጦታ ውሉን
በ2 ዓመት የጊዜ ገደብ ውስጥ ካላቀረበ በይርጋ ይታገዳል። ይሄን ማወቅ ያስፈልጋል ማለት ነው። እንግዲህ ወደ ቻናል ቤተሰቦች በሁለተኛ ደረጃ እንግዲህ የስጦታ ውል እንዲፈርስ በምክንያትነት የቀረቡት ሌሎቹ ምክንያቶች ከመንፈስ ጫና ውጪ ያሉ ሌሎቹ ምክንያቶች ከሆኑ በስጦታ ሕጉ ላይ በግልጽ የተቀመጠ የይርጋ ጊዜ የለም። በስጦታ ሕጉ ላይ በግልጽ የተቀመጠ የይርጋ ጊዜ ባለመኖሩ ምክንያት እንግዲህ እንደ ሕግ የምንጠቀምበት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን አስገዳጅ የሕግ ትርጉም ይሆናል ማለት ነው። እንግዲህ በዚህም መሰረት በፍትሐ ብሔር ሕግ ቁጥር 1845 ላይ የተቀመጠው የ10 ዓመት የይርጋ ጊዜ በፍትሐ ብሔር ሕግ ቁጥር 1677 አንድ መሰረት ተፈጻሚ እንደሚሆን ማወቅ ያስፈልጋል። ይሄንም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 18 የሰበር መዝገብ ቁጥር 105652 ላይ እንዲሁም ደግሞ በዚሁ በቅጽ 10 የሰበር መዝገብ ቁጥር 42346 ላይ አስገዳጅ የሕግ ትርጉም መስጠቱን ማወቅ ያስፈልጋል። ስለዚህ ውድ የቻናል ቤተሰቦች ከመንፈስ ጫና ውጭ ያሉት ሌሎቹ የስጦታ ውል ይፍረስልኝ ምክንያቶች የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው አስገዳጅ ሕግ ትርጉም መሰረት በፍትሐ ብሔር ሕግ ቁጥር 1845 ላይ የተቀመጠው የ10 ዓመት የይርጋ ጊዜ መሆኑን ማወቅ ያስፈልጋል። በ10 ዓመት የጊዜ ገደብ ውስጥ ይፍረስልኝ ብሎ የማያቀርብ ሰው መብቱ በይርጋ ታግዶ ይህ የስጦታ ውል መፍረሱ ቀሪ ይሆናል ማለት ነው። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አንድ ስጦታ ተቀባይ በገንዘብ እጦት ችግር ላይ የወደቀን ስጦታ አድራጊ ባለመጦሩ ምክንያት የስጦታ ውል ይፍረስልኝ የሚል ክስ በስጦታ አድራጊው ከቀረበና በተከሳሹ በኩል የይርጋ መቃወሚያ ከተነሳ የይርጋ ጊዜው 10 ዓመት ነው በማለት እንግዲህ በሰበር መዝገብ ቁጥር 168626 ላይ መስከረም 29 ቀን 2012 ዓመተ ምህረት አስገዳጅ የሕግ ትርጉም ሰጥቷል ማለት ነው። እንግዲህ ውድ ቻናል ቤተሰቦች ከዚሁ መገንዘብ እንደሚቻለው የስጦታ ውል ይፍረስልኝ አቤቱታ የይርጋ ጊዜን በተመለከተ ሁለት አይነት ጉዳዮች መኖራቸውን ነው። አንደኛ በመንፈስ ጫና ምክንያት የሚቀርብ አቤቱታ የስጦታ ውል ይፍረስልኝ አቤቱታ የሚቀርብ ከሆነ ይሄ የይርጋ ጊዜውን በተመለከተ የፍትሐ ብሔር ሕጉ በግልጽ ያስቀመጠ በመሆኑ 2 ዓመት ነው በማለት በግልጽ ያስቀመጠ በመሆኑ በ2 ዓመት የጊዜ ገደብ ካልቀረበ በይርጋ የሚታገድ መሆኑን ማወቅ ያስፈልጋል። እንዲሁም ደግሞ ከዚሁ ከመንፈስ ጫና ውጪ የሚቀርቡ የይርጋ ጊዜዎችን በተመለከተ በስጦታ አድራጊው በድህነት ላይ ከወደቀ እንዲሁም ደግሞ የፈቃድ ጉድለት መኖር ተገዶ ከሆነ በተለያዩ ምክንያቶች እንዲሁም ደግሞ የስጦታ አድራጊው የችሎታ ማነስ፣ የውሉ ሕጋዊና ሞራላዊ አለመሆን፣ ውሉ የተደረገው በፎርሙ መሰረት አለመሆን እንደዚህ አይነት የተለያዩ ጉዳዮች ከሆኑ ደግሞ የይርጋ ጊዜያቸው 10 ዓመት መሆኑን ማወቅ ያስፈልጋል። ይህንም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ መዛግብት ላይ አስገዳጅ የሕግ ትርጉም ሰጥቶባቸዋል። ይህንን ማወቅ ያስፈልጋል። እንግዲህ ወደ ቻናል ቤተሰቦች ለዛሬ የነበረኝ የሕግ ምክርና ትንታኔ ይህን ይመስላል። እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎቹ ሰዎች እንዲዳረስ ሼር አድርጉት። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ በሌላ የሕግ ምክርና ትንታኔ እስክንገናኝ ድረስ ቻው ቻው፣ ባባይ።